ዛሬ በዚህ ቪዲዮ ይህች ታዋቂ ዩቲዩበር ሌክሲ ሪቬራ አስገራሚ ነገር ልታሳየን ነው። በዓለማችን ካሉ ውዱ ከተማ ኒውዮርክ $100 ብቻ ለአንድ ቀን ትራንስፖርት ተጠቅማ ምግብ በልታ ተዝናንታ ሆቴል ቡክ አድርጋ ልብስ ገዝታ $100 ይበቃታል? መልሱን ለማግኘት ቪዲዮውን እስከመጨረሻ እንድታዩት ጋብዛችኋለሁ። ከዛ በፊት ቻናላችንን ሰብስክራይብ ማድረግና የደወል ምልክቱን ጫኑ። ሁሌ የምንለቃቸው አሪፍ ቪዲዮዎች እናንተ ጋር ቀድሞ እንዲደርሱ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ ጻፉልን። ክፍት ያደረግነው ለእናንተ ለውድ ቤተሰቦቻችን ነው። አሁን ወደ ቪዲዮ። ይህ $100 ነው። በልጅነቴ $100 ለኔ በጣም ብዙ ገንዘብ ይመስለኝ ነበር። አሁን ግን ትልቅ ሰው ከሆንኩ በኋላ $100 ከ$20 ያልበለጠ ይመስለኛል። በተለይም እንደ ኒውዮርክ ባለ ቦታ። ይቅርታ፣ ዓለም በጣም ውድ ከሆኑ ከተሞች መካከል አንዱ ውስጥ ነኝ እና ያለኝ $100 ብቻ ነው። እንግዲህ የዛሬውን እቅድ እንመልከት። ዛሬ ቀኑ እስኪያልቅ ድረስ በዚህ ዝርዝር ያሉትን ሁሉ መጨረስ አለብኝ። አንደኛ እንቅስቃሴ ማድረግ፣ ትራንስፖርት መጠቀም፣ ምግብ መብላት፣ የምቆይበትን ቦታ ማግኘት፣ ልብስ መግዛት እና ለአገልግሎት መክፈል። አስደሳች ቀን ይሆናል። አሁን የሚገኘው የሜትሮ ጣቢያ ላይ ነው እና ይህ እኔ የምወደው አይነት ሰዎች አይደለም። እኔ ሰዎች ስል የሳንድዊችን ቦታ ነው የምለው። በሜትሮ መጓዝ ወደ $2.50 ያስወጣኛል። ስለዚህ ይህንን ቀኑ ሙሉ መጓጓዣ መንገድ ያደርገዋለሁ። እናሽ ነው፣ ቀላል ነው። ከዚህ የተሻለ ምን አለ? እሺ፣ አሁን በሜትሮ ጣቢያ ውስጥ ነን። ሰብዌይ ሰርፈርስ ቀደም ብዬ ተጫውቻለሁ፣ ግን እዚያ ያለኝ ልምድ እንደዚህ እንደማይሆን ተስፋ አደርጋለሁ። የት እንደሚሄድ በትክክል አላውቅም። በቃ አሪፍ ይሆናል እና በእውነት ወደ ተሳሳተ ሜትሮ መግባት አልችልም፣ ምክንያቱም ለዛ የሚሆን ተጨማሪ ገንዘብ የለኝም። ከዚህ በፊት ሜትሮ ተሳፍሬ አላውቅም፣ የመጀመሪያ ጊዜ ነው። እሺ፣ አሁን ወደ ሜትሮ እየገባን ነው። እሺ፣ ሳየው በቀጥታ ወደ ፊልም ውስጥ የገባው መሰለኝ። ወደ ሴንትራል ፓርክ እየሄድኩ ነው። በአይምሮዬ ውስጥ ጥቂት ነገሮች አሉኝ። በሜትሮዎች ውስጥ ብዙ ያበሩ ቪዲዮዎችን አይቻለሁ። ይህም ከነሱ አንዱ እንደማይሆን ተስፋ አደርጋለሁ። እሺ፣ አሁን ከሜትሮ ወርጃለሁ። እንደሚባለው ከሴንትራል ፓርክ አጠገብ ነኝ። እንሂድ። ወደ መጀመሪያ መዳረሻችን ደርሰናል። ሴንትራል ፓርክ ውስጥ ነኝ። እዚህ ብዙ ቅናሽ ነገሮች ማድረግ ይቻላል፣ ግን የበለጠ አስደሳች የሆኑት ከበጀቴ በላይ ናቸው። አሁንም አንድ ነገር ማድረግ አለብን። ይህ ዝርዝር እስኪጠናቀቅ ድረስ አልቆምም። እንሂድ። አሁን እዚህ በግምት 25 ዲግሪ ነው። መሬቱን በጣም በረዶ ነው። ስለዚህ አሁን ልሰራው የምችለውን ትንሽ የገመታችሁ ይመስለኛል። ብቻ ተንሸራትቼ እንዳልወድቅና እንዳልሞት። አይስ ስኬቲንግ ቦታ አግኝቻለሁ። ይህ ወደ $25 ያህል ያስወጣኛል፣ ግን አሪፍ ይሆናል ብዬ አስባለሁ። Let the countdown start. We're chasing wonder straight to the heart. Wild adventures in the wildest views. በእውነቱ በረዶ ትንሽ ያንሸራትት ነበርና አቅሜን ማሳየት አልቻልኩም። ከአይስ ስኬቲንግ ቦታው በቀጥታ ውጭ የምንበላበት ቦታ አለ። ሜኑን ብቻ በመመልከት ይህ ቦታ ተመጣጣኝ ዋጋ ያለው ይመስላልና ለኔ የሚሆን ነው። እንግዲህ አንድ ነገር እንዘዝና ጣዕሙን እንመልከት። ማኬን ቺዝ $10 ብቻ ነው። ስለዚህ አሪፍ ነው። ማኬን ቺዙ ደርሷል፣ ግን መሬቱ ያንሸራትታል። እንደገና አይስ ስኬቲንግ እያደረኩኝ መሰለኝ። ሁሉንም ሰው ተመልከቱ፣ እንዳይንሸራትቱ እየተጠነቀቁ ነው። ይህ ማኬን ቺዝ $10 ነው፣ ግን ቺዝ ብሎክ ብቻ የሆነ ይመስለኛል። ሰላም ትንሹ ወፍ። ሰላም ትንሹ። ማኬን ቺዝ ትፈልጋለህ? እሺ እንቅመሰው። ምርጥ ነው፣ ድንቅ ነው። ምን እናደርግ? ይህ ቆንጆ ማኬን ቺዝ ነው። እስካሁን ብዙ ነገር አድርገናል፣ ግን አልጨረስንም። የምንቆይበትን ቦታ ማግኘት፣ ልብስ መግዛትና ለአገልግሎት መክፈል አለብን። የት እንደምቆይ አላውቅም፣ ብዙ ገንዘብ የለኝም። ይህ ብቻ $10 አስወጣኝና የምቆይበትን ቦታ ማግኘት አለብኝ። በጣም ጨንቆኛል። እንውጣና እንፈልግ። በሁለተኛው ሜትሮ ጉዟችን ላይ ነን። ለትራንስፖርት ብቻ ወደ $5 አውጥቻለሁ እና ሆቴሌ ዝግጁ ነው። ጓደኞቼ የምቆይበትን ቦታ እያስፈለገኝ ነበር። ደርሰናል። በመላው ኒውዮርክ ከተማ ውስጥ በጣም ቅናሹን ሆቴል አግኝቻለሁ ብዬ ተስፋ አደርጋለሁ። እዚህ ለአንድ ክፍል በአንድ ሌሊት $25 ብቻ ነው እና የኒውዮርክ ሆቴሎች ካወቃችሁ ክፍሎቹ ቀድሞውኑ ትንንሽ እንደሆኑ ታውቃላችሁ። እና ይህ ደግሞ ምን እንደሚሆን አላውቅም። ትንሽ ፈርቻለሁ። ከውጭ ያለው ነገር ደስ አይልም። ከፊቴ ሽንት የተሞላ ጠርሙስ፣ ከኋላይ ደግሞ የቆሻሻ ከረጢቶች አሉ። ግን $25
ይህ ኤሌቬተር ቢበላሽ $100 በላይ ለሕክምና ወጪ ያስወጣኛል። ደርሰናል። ሙሉ ቦታው በግንባታ ላይ ነው። ለምን $25 እንደሆነ አሁን ገባኝ። ሙሉ ቦታው ቢደረመስ ከምር መጀመሪያ ዋጋው $25 በጣም ጥሩ ዋጋ ብዬ ነበር። አሁን ግን እኔ ለዚህ ለመቆየት መክፈል ሳይሆን እነሱ ሊከፍሉኝ ይገባል። የራስ መከላከያ የሚያስፈልግ የግንባታ ቦታ ነው እና ክፍሌ እዚህ የሆነ ቦታ እንደሚገኝ ገምታለሁ። ክፍሉ ከክፍያው ጋር ነው ወይስ እኔ ራሴ መግዛት አለብኝ? ምክንያቱም ለዚህ የሚሆን ገንዘብ የለኝም። 318 እዚህ ነው። አምላኬ፣ ይህ ትንሽ ቁልፍ በአንድ ነገር ውስጥ አስገብቼ መብራቱን ማብራት አለብኝ። ግን መብራቱ ካልበራ ያንን ቦታ እንዴት ልፈልገው? ይህ ክፍሌ ነው። 40 ካሬ ጫማ የሚሆን ንጹህ የቅንጦት ህይወት ነው። ትንሽ ምቹ ነው። የክፍሉን ጉብኝት እናድርግ። ታምናላችሁ? መታጠቢያ ቤት የለውም። በእውነት ለዚህ ነው ከውጭ የሽንት የተሞሉ ጠርሙሶች የነበሩት። ሰዎች የት ሊሄዱ ነው? እንደ ድል ሆኖ የቀኑን ቀሪ ጊዜ በዚህ ክፍል ውስጥ አይሆንም። ብዙ ገንዘብ የለንም፣ ግን በዝርዝር ውስጥ ጥቂት ነገሮች አሁንም ቀርተዋል። እንሂድ። ከዚህ አስወጡኝ። የባቡር ጣቢያ በትክክል ከሆቴሉ 1 ማይል ርቆ ነው እና እየሄድኩኝ ነው። በኒውዮርክ ዙሪያ በእግር መጓዝ ቀላሉ መንገድ ነው። አሁን 30 ዲግሪ ሲሆን በጣም ብርድ ነው። በእውነት ሜትሮ መጠቀምን በጣም እየለመድኩ ነው። ታውቃላችሁ፣ እናሽና ቀላል ነው እና ትንሽ አደጋ የተሞላበት ደስታም አለው። ምክንያቱም በማንኛውም ጊዜ አንድ ሰው ሊገልህ እንደሚችል አታውቅም። እና አሁን በመጨረሻው የሜትሮ ጉዟችን ላይ ነን። እስካሁን በሜትሮ ጉዞዎች ውስጥ ያወጣሁት ገንዘብ ወደ $7.50 ብቻ ነው። ይህም በጣም አሪፍ ነው። እና አሁን በመላው ኒውዮርክ በጣም ታዋቂ ወደ ሆነ ቦታ እየሄድኩ ነው። ወዴት እንደሚሄድ ገምታችሁ? ታይምስ ስኩዌር ቤቢ። ሶሪ። እዚህ ብዙ ነገሮች ማድረግ ይቻላል። እኔ ግን አልችልም። ግን ጥቂት ነገሮችን ማድረግ እችላለሁ። ልብስ መግዛትና ለአገልግሎት መክፈል አለብኝ። ምናልባት ትንሽ ብር ከቀረን ትንሽ ልዩ ነገር ማለቴ እንደ ትንሽ አይስክሬም ወይም እንደዛ ያለን ነገር ነው። እዚህ ከደረስኩ ጥቂት ደቂቃዎች ብቻ ነው እና ብዙ ካራክተሮች እያየሁ ነው እና ፎቶን እነሳ ብለን እንጠይቃቸው። አንቺ ሚኒ ማውስ ነሽ? ሌላ አለን። አንተ ምንድን ነህ? ቺዝ። ይህ ሁሉ ነገር የተበላሸበት ቦታ ነው። እነዚህ ሰዎች ከነሱ ጋር ፎቶ ለመነሳት እንደሚያስከፍሉኝ በፍጹም አላወኩም ነበር። እያንዳንዱ ካራክተር የራሱ ክፍያ ነበረው። ተታልያለሁ። እነዚያ ካራክተሮች ወይም ምንም ብትሏቸው ከኔ $40 አስከፈሉኝ። ያ ከሆቴል የበለጠ ወጪ ነው። በዛሬው ቀን ካወጣሁት ግማሽ በሉት። በጣም ተናድጃለሁ። ምንም ብታደርጉ ከነዚያ ካራክተሮች ጋር ፎቶ አትነሱ። አጭበርባሪዎች ናቸው። ያላችሁን ገንዘብ በሙሉ ይወስዱባችኋል። ምንም ብታደርጉ ከነሱ ጋር ፎቶ አትነሱ። ያጭበረብራሉ። ባውቅ ኖሮ ምንኛ ጥሩ ነበር። ለማንኛውም ከበጀቴ በላይ አውጥቻለሁ። ፈተናው አልተሳካልኝም፣ ግን አሁንም አንድ ነገር ማድረግ ቀርቶኛል። ያንን እስካላደረኩ ድረስ አልቆምም። እንዳታዩ፣ ከኋላዬ ናቸው። ሚኪ እዚህ የለም። ሚኪ እንደዛ ያደርግብኝም ነበር። ልብስ ገዝቻለሁ። እንግዲህ በዚህ ሁኔታ ላይ ስለ ኒውዮርክ ጥሩ አይሰማኝም። ኒውዮርክን እጠላለሁ ሊል ይገባል። ታውቃላችሁ፣ እነዚህ ሌቦች እስካገኟቸው ድረስ ሁሉም ነገር ጥሩ እየሄደ ነበር። አሁን ግን ይቅር አላቸውም። ራሴንም ይቅር አልልም። በጣም ጓጉቼ ነበር። ደስ ብሎኝ ነበር። ወደኋላ ተመልሼ አንድ ነገር ማድረግ ብችል ኖሮ ባላደርግ ኖሮ ብዬ አስባለሁ። ብቻ ከበጀቴ በላይ አውጥቻለሁ። ትንሽ ተናድጃለሁ። ሽልማት ይገባኛል ብዬ አስባለሁ። ብዙ ነገር አሳልፌያለሁ። በመንገድ ላይ ያሉትን ካራክተሮች አይታችኋል? እሺ። እና ይህ $10 ነው። በጣም ውድ ከተማ ነው። እንግዲህ ይኸውላችሁ በኒውዮርክ ከተማ $100 ብቻ በመጠቀም ቀኑን ማሳለፍ እንደሚቻል እርግጠኛ ነኝ። ከእነዚህ ካራክተሮች ጋር ፎቶ እስካልተነሳችሁ ድረስ። Pack your bags, let the countdown start. We're chasing